እኛ ዘመድ ቤታችሁ ውስጥ የምታሳድጉ ሰዎች ልጆቻችሁን በምታሳድጉበት አይን ዘመዶቻችሁን ማሳደግ አለባችሁ። አትበድሉ። በሱሬም በልብስም በማንኛውም አይነት ነገር ቤት ውስጥ በምታወጡት ወጪ ለልጆች ቤት ውስጥ አብረው አንድ መሶብ ለሚበሉ ሰዎች እኩል ሁኑ፣ አንድ አይነት ሁኑ። የመጀመሪያው ትልቁ ምክንያቱም እግዚአብሔር የእጃችሁን የአፋችሁን ፍሬ ይከፍላል፣ የአፍህን ፍሬ ነው የምትበላው ይላል። ስለዚህ የምታረጉት ነገር በሙሉ እንጀራ እናት የሆንሽም ለልጅሽ ከማህፀንሽ ሊወጣው ስታደይ የባልሽ ደግሞ ልጆች የተባሉ ደግሞ ስትበድያቸው ነገ ልጅሽ ላይ ውጤቱን ታየዋለሽ። ብዙ ገጠመኝ ተናግሬያለሁ በዚህ ጉዳይ ላይ እና ፍንትው ብሎ ፊት ለፊት የሚታይ መልስ ምት ስላለው ወይም ደግሞ አጸፋ ስላለው መልካምነት መልሶ እንዲከፍል እናንተ መልካም ሁኑ። ያ ሰው ክፉ ይሁን ከፈለገ ልጇ ሳልሆን እንዲያደርጋልኝ እኔ እንደዚህ ተበላሽሁባት ብሎ መጥቶ ይቅርታ ይበላችሁ እንጂ እሷማ ባልሰራላት ብሎ ክፉም ሊያጋጥማችሁ ይችላል። እሱማ እንዲያርጎኝ እንደዚህ አርጋኝ ይሄ እንደዚህ ሳረግላት እንደዚህ ክዳኝ ብሎ አክስትም አጎትም ሁኚ እንጀራ እናትም ሁኚ ማንም ዘመድ ሁኑ እናንተ ቤት ውስጥ ያሉት ሰዎችን እኩል አይን ይሁ ግድ የላችሁ። ገንዘብ ይዘው ይምጡም አይምጡ ሰው ናቸው። እነሱም ከእናንተ ፍቅር አግኝተው እንደ ልጆቻችሁ ፍቅር አግኝተው ቢሆን ቢሳካላቸው ግራጁዌት ቢያደርጉ ወይም ደግሞ ለነገሩ ጥሩ ጥሩ ቦታ የሚደርሱት እንደዚህ አይነት ሰዎች ናቸው። የሚገርመው ነገር ለምን አንድና አንድ ተስፋዬ ትምህርቴ ነው፣ አንድና አንድ በቃ ዕጣ ፈንታዬ ይሄ የኔ ወደፊቱ ትልቁ ነገር ይሄ ነው፣ አያዋጣኝም ሰው ትቶኛል የሚል ስሜት ስላላቸው ትምህርታቸው ላይና ስራቸው ላይ ስለሚያተኩሩ ወይ ሀብታም ወይ ደግሞ ምሁር ይሆናሉ፣ ጎበዝ ይሆናሉና ግን ለመውደቃቸው ትዳራቸው ለመፍረሱ ደግሞ ምክንያትም ደግሞ መሆን የለባችሁም። ከቤት ጥሎ እንዲወጣ መተት ማድረግ፣ ውርስ እንዳይወርስ ከቤት ማባረር፣ እንደዚያ ነገሮች ብዙ ጊዜ አለ። ኧረ አንተ ከአብረህ ልትወርስ እንዴ አብረህ ስታድግ የአባቴ ልጅ የሆንክ መሰለ እንዴ ምናምን እንደዚህ የሚሉ አሉ። በጣም ከባድ ነው። አብሮ ይውረስም አይውረስም አይደለም፣ ልኩን አውቆ በቤት ውስጥ እንዲኖር ስድብ ግዴታ መሰደብ የለበትም። በቃ ዘመድ እንደሆነ ያውቃል። ጥሩ ሰው ብትሆኑ መልካም ሰው ብትሆኑ እናትና አባት ሲጨክኑባቸው ልጆች ደግሞ ምን ታደርጋላችሁ? አይ ወንድሜ ነው፣ አብረን ያደግነው፣ አብረን የተማርነው፣ አብረን አንድ አልጋ ላይ ያድረናል። ስለዚህ የግዴታ ላካፍለው ይገባኛል ብላችሁ ከተሰጣችሁ ላይ እንኳን ታካፍላላችሁ እኮ አንዳንዴ ጊፍት ትሰጣላችሁ እኮ እንደ ፊት ፈገግታ ራሱ እኮ አንድ ትልቅ ጊፍት እኮ ነው፣ ስጦታ እኮ ነው አይደል እንዴ? እና ፍቅር መስጠት መታደል ነው። በእውነት ማፍቀር መታደል ነው። መፈቀር እድል ቢሆንም ማፍቀር ግን ትልቅ ትልቅነት ነው በእውነት። ስለዚህ ብትችሉ ቤታችሁ ውስጥ ያሉትን በስጋ ያልወለዳችኋቸውን ወይም ደግሞ በሆነ አጋጣሚ እናንተ ቤት ውስጥ መጥተው እየኖሩ ያሉ ሰዎችን ቤተሰቦቻችሁን በፍጹም እንዳትለዩ፣ እንዳትነጥሉ። ምናልባት ነገ ወድቃችሁ የሚያነሷችሁ ሊሆን ይችላሉ። ታማችሁ ሊያሳክሟችሁ ይችላሉ። በሆነ አጋጣሚ ልትገናኙ ትችላላችሁ። የአንድ ኩባያ ወተት እንደተባለው ማለት ነው። የሆነ ጊዜ ላይ ተጠምቼ ተርቤ ታመሜ አንድ ኩባያ ወተት ሰጠሽኛል ብሎ አንድ ዶክተር አንዲትን ሴትዮ አክሟት ነበር እና የዛች የአንድ ኩባያ ወተት ውጤት ታክማ እንድትድን አድርጓታል። እና አንዳንድ ጊዜ ሪዛልቱ ውጤቱ መልካም ሲሆኑ ደስ የሚለው ሁልጊዜ ማለት ምን አንዳንድ ጊዜ ሁልጊዜ ግን ለዘመናት ሲመለክ የነበረ መንፈስ ነው ልብን የሚያጨክነው ማለት ነው። ልብን የሚያጀግነው ልብን ክፉ የሚያደርገውና ሰዎችን የማይገባ ቦታ ላይ ወስዶ ያለ ህይወታቸው ያለ ጣፈንታቸው ያለ ፍላጎታቸው እንዲኖሩ የሚያደርገው አብሮ ያደገ መንፈስ ነው። እዚህ ቤት ውስጥ ያደጉ ልጆች በሙሉ ቡና እየጠጡ ነው ያደጉት። እድላቸው እየተነበበ ነው ያደጉት። እናንተ እንዲህ ነው የምትሉት እና መልካም ነገር ያደረጉ መስሏቸው ልጆቻቸውን ለካ ሲረግሙ ነበር። እንዲያውም ሴትዮ የተናገሩት ለልጆቼ ቡና እያፈላው ኑ ጠጡ እምላቸው